እሺ አሁን ደግሞ ካን ሲስተም ላይ ተርሚኔት ሬዚስተር እንዴት እንደምለካ እንየው። ወይም እዚህ ጋር ኮምፒውተሩ ጋር ራሱ ጋር ኮምፒውተሩ ጋር መለካት እንችላለን። ወይም ደግሞ እዚህ ኦቢዲ ኮኔክተሩ ጋር ሄደን ማየት እንችላለን ማለት ነው። ወደ መለካቱ ከመሄዳችን በፊት እስቲ ስለ ሬዚስተር እንየው። እነዚህ ሁለት ጫፍ ካን ሲስተም ጫፍ ላይ ሁለት ሬዚስተሮች አሉ። ስለዚህ እያንዳንዱ 120 ኦምስ ሬዚስተር ነው ያላቸው። የተገናኙበት በፓራላል ኮኔክሽን ነው እንደምናየው። ስንለካ የአንዱ ጫፍ 120 አንዱ ጫፍ 120 ከሆነ ድምሩ የሚሆነው በፓራላል ኮኔክሽን ስለሆነ ሬዚስተሩ የተገናኘው 60 ኦም ነው የሚሆነው ማለት ነው። ስለዚህ 60 ኦም ካገኘ ነው ኖርማል ነው ብለን እንወስዳለን ማለት ነው። ይሄ እንዴት መጣ የሚለው ካልኩሌሽኑን ካየ ነው እዚህ ጋር ሁለት ሬዚስተር በፓራላል ኮኔክት ሲደረጉ ፎርሙላው እንዴት ነው? R1 ታይምስ R2 ኦቨር R1 ፕላስ R2 ብለን ይሄን ፎርሙላ ነው የምንጠቀመው። ይሄን ፎርሙላ ተጠቅመን ስናገኝ አጠቃላይ ድምሩ የምናገኘው ቶታል ሬዚስታንሱ 60 ኦም ነው የሚሆነው ማለት ነው። ስለዚህ በመልቲሜትራችን በምንለካበት ጊዜ ላይ 60 ኦም የምናገኝ ከሆነ ይሄ ኖርማል ተርሚኔት ሬዚስተር ነው ብለን እንወስዳለን ማለት ነው። ይሄ የኦቢዲ ኮኔክተር ነው። ዋን ከዚህ ነው የሚጀምረው የመጨረሻ 16 ይሄ 1 2 3 4 5 6 ፒን 6 ካንሃይ ነው። እቺ ፒን 6 ካንሃይ ናት። እቺኛው ደግሞ ፒን 14 ናት። ፒን 14 ደግሞ ካንሎው ነው። ይሄ ካንሃይ ነው፣ ይሄ ካንሎው ነው። ስለዚህ መልቲሜትራችን ፕሮብ ላይ ሬዚስተር ስራ አድርገን አንዱን እዚህ ላይ አንዱ እዚህ ላይ አድርገን መሃሉ ላይ ያለው አንዱ ጫፍ 120 ነው፣ አንዱ ጫፍ 120 ነው። ሪዘልታችን መሆን ያለበት 60 ኦም ነው። 60 ኦም ከሆነ ትክክል ነው፣ ካልሆነ ግን ትክክል አይደለም ማለት ነው። ተርሚኔተር ሬዚስተሩ ካን ሲስተሙ ላይ ችግር አለው ማለት ነው። ስለዚህ ምንድነው የምናደርገው? አሁን መልቲሜትር ሁለቱም ፕሮብ ፖዚቲቭ እና ኔጌቲቭ እዚህ ላይ እናደርጋለን። ሪዘልታችን የምንጠብቀው ስንት ነው? 60 ኦም መሆን አለበት። ቅድማ ግን ኢግኒሽን ስዊች ኦፍ መደረግ አለበት። መኪና ኦፍ ፖዚሽን ላይ መሆን አለበት፣ ወይም ደግሞ ኔጌቲቭ ባትሪ መነቀል አለበት ማለት ነው። ስለዚህ መልቲሜትራችን ይሄ እንደምታየው ኦምስ ላይ አድርገናል። ፖዚሽን 200 ኦምስ ላይ አድርገናል። ስለዚህ ይሄ ሁለት ፕሮብ አንዱን ተርሚናል ካንሃይ ላይ ካንሃይ ማለት ፒን 6 ነው ካንሃይ ላይ አደርጋለሁ። አንዱን ደግሞ ካንሎው ፒን 14 ላይ ካንሎው ላይ አደርገዋለሁ ማለት ነው። ቶታል ድምር 60 ኦም ማግኘት አለብኝ። ይሄው እዚህ ጋር እንደምታየው 60 ኦም ሰጥቶኛል። ስለዚህ ቆንጆ ነው ማለት ነው። ተርሚኔትድ ሬዚስተር ኦፍ ካን ሲስተም ኢስ ኖርማል። በቃ እዚህ መኪና ላይ ኖርማል ላይ ነው ያለው። ስለዚህ ቴስት ለማድረግ በጣም ቀላል ነው። ኦቢዲ ኮኔክተር ለመተን ፒን 6 እና ፒን 14 ላይ እንደዚህ በዚህ ሁኔታ ፒን 6 እና ፒን 14 ላይ ይሄው እንደዚህ ኮኔክት እናደርጋለን ማለት በጣም ቀላል ነው በመልቲሜትር። በዚህ መልኩ ኮኔክት እናደርጋለን። ይሄው ፒን 6 እና ፒን 14 ላይ ከዛ ሪዛልታችን 60 ኦም። እንደዚህ ከሆነ ኖርማል ነው ማለት ነው። እዚህ ኮምፒውተሩ ጋር ዳይሬክት ኮምፒውተር ጋር መተን ቴስት ማድረግ እንችላለን። መኪናው ይሄኛ አሁን ይሄ ተልጦ እዚህ ይሄ ሌላ ገመድ ስለሰራንለት ነው። ነገር ግን እንደዚህ ራሳችን ነው የሰራ ነው እንጂ ማኑፋክቸሪንግ ላይ የለም። ይሄ እናንተ ምን ታደርጋላችሁ? ይሄ ሃርነሱን ታወጡና ትዊስት የተደረገችው ገመድ እሷ ላይ ፒን አድርጋችሁ ፒን ማለት እንደዚህ አይነት ፒኖች ሰክታችሁ እንደዚህ እያንዳንዱ ተርሚናል ላይ መለካት ትችላላችሁ ማለት ነው። ቀጥታ እስቲ እንለካው። አሁን ይሄው ኦምስ ላይ ነው ያለው። ስለዚህ ምን ላይ ይሄን ኮኔክት እናደርገዋለን። እንደምታየው እዚህ ላይ ካንሃይ እና ካንሎው ላይ ያው ስለዚህ ኮኔክት አድርጌ ያለው ኦልሞስት ሪዛልት አሁን 61 ነው። ኦልሞስት 60 ኦም ማለት ነው። ስለዚህ ይሄም ኖርማል ኮንዲሽን ላይ ነው ያለው። በዚህ መልኩ እያንዳንዱ ኮምፒውተር ላይ እየሄድን ተርሚኔትድ ሬዚስታንስ ማለት እንችላለን ማለት ነው። በዋናነት ግን አንድ ኦቢዲ ላይ ካየ ነው በቂ ነው። ኦቢዲ ላይ ያለኛው ሪዛልት 60 ከሆነ ኖርማል ነው። 120 ማለት አንድ ጫፍ ላይ ተበጥሷል ማለት ነው። ግን 60 ከሆነ ኖርማል ነው። 0 ከሆነ ሙሉ በሙሉ ኮኔክሽን ሁለቱም አልተገናኙም ማለት ነው። ስለዚህ ዲቴል እስቲ እንየው። አሁን ደግሞ ቴዎሬቲካሊ ኤክስፕላኔሽን እናያለን። እስቲ 0 ሲሆን ምን ማለት ነው? 60 ማለት 120 60 ኖርማል ብለናል። 120 እንደዚህ እያልን የካምፓስ ሬዚስተር
ችግሮች ስናይ አንደኛ አንድ ሬዚስተር ብቻ ኦፕን ሲከፈት፣ ሁለተኛ ደግሞ ካናይና ካለው ሾርት ሲያደርጉን ነው። ሶስተኛ ደግሞ ኢንፊኒቲ ከሆነ ይሄ ደግሞ ኦፕን ሰርኩት ሲኖር ማለት ነው። ስለዚህ እያንዳንዱን ተራ በተራ ብናየው የመጀመሪያ አሁን አንዱ ብቻ ሬዚስተር ኦፕን ካረገ ማልቲሜትር ላይ ለክተ የምናገኘው 120 ኦም ነው ማለት ነው። ይሄ 120 ኦም ስናገኝ ይሄ ምን ማለት ነው? ወይም ካናይ ወይም ካለው ላይ አንዱ መስመር ተቋርጧል ማለት ነው። ስለዚህ አንዱን ኦፕን መደረጉን በዚህ ማወቅ እንችላለን። ሌላ ምንድነው እዚህ ጋር እዚህ ፒክቸር ላይ ካየነው ለምሳሌ አሁን የቢ ፒክቸር ካየነው ቢ ፒክቸር ላይ አሁን መልቲሜትሩ የሚያሳየን 120 ኦም ነው። ይሄ ማለት ምንድን ማለት ነው? አንድ ኤሪያ ላይ ወይም ካናይ ወይም ካለው ላይ ኦፕን አድርጎ ተቆርጧል የሚለውን ነው የምናየው። እዚህ ኢሜጅ ላይ እንደምታየው በኤ በኩል ያለው ተቋርጧል። አሁን እያሳየ ያለው ሬዚስተር ኦምሱ በቢ በኩል ያለው ኢሜጅ ላይ ያለውን ነው ሬዚስተር እያሳየ ያለው ማለት ነው። ሌላኛው ምንድነው በኤ በኩል ያለው 2.1 ኦም እያሳየ ነው። ይሄ ማለት እዛ በኩል ኦልሞስት ዜሮ ነው። ይሄ ሾርት አድርጓል ማለት ነው እዛ ጫፉ ላይ። ስለዚህ ፕሮብሌም አለው፣ ችግር ያለው ኤ አካባቢ ላይ ነው ማለት ነው። ሾርት አድርጎ ለሚችለው እዛ ነው ማለት ነው። ሌላኛው ምንድነው ሾርት ሰርኩት ነው። ይሄ ሾርት ሰርኩት ሲሆን 0 ኦም ካገኘ ስንለካ ሾርት አድርጓል የሆነ ቦታ ላይ ማለት ነው። ስለዚህ እያንዳንዱ ኮምፒውተር ላይ እየፈለግን የቱ ቦታ ሾርት እንዳደረገ የቱ ቦታ ላይ እንደሆነ መፈለግ እንችላለን። ስለዚህ እዚህ ኢሜጅ ላይ ያለነው እዛ አካባቢ ላይ ሾርት ስላደረገ ነው አሁን ይሄኛው ኮምፒውተር ላይ 0 ኦም የሚያሳየን። እስቲ በመጨረሻ የተርሚኔተር ሬዚስተር ዋናው ዓላማ ለምን ያስፈለገ ካንቫስ ላይ የምንለው ካየነው 220 ኦም ያለው ሬዚስተር ሁለቱ ጫፍ ላይ ካንሲስተም ላይ ያሉ ይሄ ምንድነው ሲግናል ሪፍሌክሽን ለማድረግ ነው። ይሄ ዳታ ፍሎ በሚያደርግበት ጊዜ ላይ ከአንድ ጫፍ ወደ ሌላ ሲደርስ ወደ ኋላ ተመልሶ ሪፍሌክት እንዲያደርግ ሲግናሉ። ስለዚህ እዛው መንቴን ለማድረግ መካኒካሊ ካየነው ለምሳሌ ሾክ አብዞርበር መኪና ላይ ለምሳሌ ጎማ ስር የሆነ ድንጋይ ነገር ቢገባ ያ ድንጋይ ነገር ቀጥታ መኪና ውስጥ ያለው ሰው ላይ አፌክት እንዲያደርግ እዛ መንቴን አድርጎ ማስቀረት ነው የሾክ አብዞርበር ስራ። ይሄም ሬዚስተር እንደዛ ነው። ዳታ ፍሎ ሲያደርግ ያ ዳታ ባዶ ቢሆን ሪፍሌክት ያደርግና ተመልሶ አዲስ ለሚመጣው ዳታ ይጋጫሉ ማለት። ስለዚህ እሱን ለመቀነስ ሬዚስተሩ መንቴን አድርጎ ስታብል የሆነ ዳታ ፍሎ እንዲያደርግ ያደርገዋል ማለት ነው። ለቻናሉ ውስጥ አዲስ ከሆናችሁ ሰብስክራይብ አድርጉ። እንደዚሁም ደግሞ ሁላችሁም ላይክ እያደረጋችሁ ለብዙ ሰው እንዲደርስ የበለጠ ተጨማሪ ቪዲዮዎች እንዲሰራ ኮመንት እያደረጋችሁ ሊሰራላችሁ የምትፈልጉ ኤሪያ ካለም ኮመንት ላይ ጻፉልኝ። ስለተከታተላችሁኝ አመሰግናለሁ። እንማር በአንድነት እንሻሻል በእውቀት አውቶቴክ with Abrish